ቆንጆዬ ቢጃማ ለብሳ አምሮባት ምናምን ለማግኘት ነው። እንደው ሁሌ እንደዛ ቢሆን እመኛለሁ አለ። ሰላም ተመልካቾቼ እንዴት ናችሁ? ታና ነኝ። ትዳር በጣም ድክም የሚላቸው ሰዎች አሉ። አብረን ለመሆን ቸኩለን ተገናኝተን ደስ የሚል ጊዜ ደስ የሚል ምሽት አሳልፈን ነው የምንለያየው። መጀመሪያ ሰሞን ከትዳር በፊት የነበረው ፍቅር ያኔ በጣም ሞቅ ያለ ነበር። አሁን ለምን ቀዘቀዘ? አብረን እየኖርን ልጆች ወልደን እንደውም የፍቅራችን ጊዜ በጣም መጨመር ሲኖርበት ለምንድን ነው የቀነሰው? እስኪ ያስቡት። የሆነ ሰሞን ላይ የሚጣፍጥ ምግብ በየቀኑ ስትበሉ ቆይታችሁ ከሆነ ጊዜ በኋላ ደግሞ ጨው የሌለው ምግብ ሲሰጧችሁ ይዋጥልናል? በጣም ከባድ እኮ ነው አይደል? ይህንንም ደግሞ ማስተካከል የምንችልበት 6 አይነት የምግብ አይነቶች አሉ። ተፈጥሮ ራሱ እኮ ባላንስ አድርጎ የሚያስፈልገንን ነገር ሁሉ ሰጥቶናል። አንደኛው የምግብ አይነት ካካኦ ነው። ብዙዎቻችን እኮ እናውቀዋለን አይደል? በዳቦ በኬክ በተለያየ ነገሮች እንጠቀመዋለን። ካካኦ ዶፓሚን እና ሴሮቶኒን የተባሉ ንጥረ ነገሮች በሰውነታችን ውስጥ እንዲጨምሩ ያደርጋል። ያም እነዚህ የሚሰሩት ምንድነው? ዶፓሚን ስሜታችን እንዲጨምርና እንዲነቃቃ ያደርጋል። ሴሮቶኒን ደግሞ አእምሯችን ዘና ብሎ እንዲቆይ ያደርገናል። አንደኛው ይሄ ካካኦ ነው። እሱን አዘውትረን በመጠቀም ስሜታችን ከፍተኛ እንዲሆን አእምሯችንን በብዙ እንዳይጨናነቅና ኃላፊነትን ቢኖርብን ግን ዘና ማለት እንድንችል ያደርገናል። ሁለተኛው አረንጓዴ ሻይ ነው። ብዙ ጊዜ ለክብደት ለመቀነስ ነው የምንመከረው አይደል? ግሪን ቲ በተለይ ሴቶች ብዙ ታውቁታላችሁ ብዬ አስባለሁኝ። ክብደት ለመቀነስ ወይም ቦርጭ ለማጥፋት ብዙ ሰው ይጠቀመዋል። ግን ያልታወቀበት ደግሞ ሌላ አገልግሎት አለው። በውስጡ ካቴችን የተባለ ንጥረ ነገር አለው። ያ ንጥረ ነገር የደም ፍሎ ወይም የደም ዝውውር እንዲፋጠንና ወደ መራቢያ አካሎቻችን በትክክል እንዲደርስ ያደርጋል። የደም ዝውውር በአግባቡ ሁሉም ሰውነታችን ላይ ካልደረሰ እንቅስቃሴዎች ወይም ስሜቶች በአግባቡ አይሰሙንም፣ ወይም ደግሞ ማድረግ ያለብንን ነገሮች በአግባቡ ሰውነታችን ሁሉ መደረግ ያለበትን ሁሉ አያደርጉም። የመራቢያ አካሎቻችን ጋር ደግሞ ደም በአግባቡ ካልደረሰ ስሜት አልባ ነው የምንሆነው እና አረንጓዴ ሻይ ይሄን ነገር በጣም ያስተካክላል። የደም ፍሎ በደንብ በአግባቡ ሁሉም ሰውነታችን ጋር እንዲደርስ ስለሚያደርግ እኛ ባንለውም ስሜታችን ራሱ የተነቃቃ ይሆናል ማለት ነው። ሶስተኛው ደግሞ ቸኮሌት ነው። ሁላችሁም ፈገግ እንደምትሉ እርግጠኛ ነኝ። ብዙ ጊዜ ወንዶች ለፍቅረኞቻቸው ቸኮሌት ይሰጣሉ አይደል? ሴቶች የቸኮሌት ፍቅር እንዳለባቸው ነው የምናስበው። ግን እንግዲህ ነጮች ያለ ነገር ባህል አላደረጉትም አይደል? ቸኮሌት በውስጡ ሴሮቶኒን አለው። አንዳንድ ጊዜ ስሜታችን ሲቀዘቅዝ ፍላጎት ስናጣ ፍቅር የጠፋ ይመስለናል፣ ወይ ደግሞ ሌላ ሀሳብ ያለብን ወይ ደግሞ ከፍቅረኛችን ሌላ ፍላጎት ያለን ይመስላል እና ብዙ ጊዜ አለመግባባትን የሚፈጥረው ለመለያየት ምክንያት የሚሆነው እርካታን ማጣት ነው። ብዙ ሴቶች ይህንን ኮሜንት አድርገውኛል። ወሲብ እናደርጋለን፣ ኦፍኮርስ ባሌን እወደዋለሁ፣ ግን ምንም አልረካም፣ እሱ እንደሚደሰተው እኔ አልደሰትም፣ ለምንድን ነው የሚሉ ብዙ ሴቶች አሉ። እንግዲህ ሰውነታችን እንዳልኳችሁ በተለያየ ምክንያት ስሜታችን እንዲጠፋ ያደርጋል። ልጅ መውለድ በራሱ ሴቶች ላይ የሚያመጣው ለውጥ አለ፣ የሆርሞን ለውጥ አለ እና እነዛ ለውጦች ፈልገን አይደለም፣ ሲስተሙ ራሱ የሰውነታችን ያንን ለውጥ ሲፈጥር እኛ ራሳችን ፍላጎት እንዳጣን ወይም በቃ ከዚህ በኋላ አያስፈልገንም ብለን መሸሽ የለብንም። ምክንያቱም ደስታ ይገባናል። ለልጆቻችን ለቤተሰቦቻችን ደስታ እንደምንጨነቀው እኛም ደግሞ ደስተኛ ህይወት ልንኖር ይገባል። አራተኛው ፍራፍሬዎችን መጠቀም ነው። ከነዛም ደግሞ የተሻለ ጥቅም ያላቸው እንደ ወይን፣ ፖም፣ ሀባብ፣ አቮካዶ እነዚህ ፍራፍሬዎች በውስጣቸው የወሲብን ወይም የስሜትን የሚያነቃቁ ንጥረ ነገሮች ስላላቸው ብናዘወትረው ጥሩ ነው። የኛ ካልቸር ብዙ ጊዜ አይመችም አይደል? ፍራፍሬ ትዝ ሲለን ይሆናል ገዝተን የምንገባው ወደ ቤት። ብዙ በየቀኑ መብላት እንዳለብን አይሰማንም። ወይም ደግሞ ጉንፋን ሲይዘን ነው ብርቱካን ምናምን ብናዘወትረው። ይሄ ግን ትክክል አይደለም። በአቅማችን ማግኘት የቻልነውን ሁሉ ትንሽ በየቀኑ ብናዘወትር ሰውነታችን ራሱ በራሱ ሲስተሙን እያስተካከለ እንዳንሰላች፣ እንዳንደክም፣ እንድንነቃቃ ያደርገናል። አምስተኛው ዚንክ በብዛት ያለባቸውን ምግቦች መጠቀም ነው። ይህም ቀይ ስጋና በተለይ የተለያዩ ለውዞች ላይ በጣም ከፍተኛ ዚንክ ማግኘት እንችላለን። ዚንክ በጣም ሰውነታችን እንዲነቃቃ ያደርጋል፣ የደም ዝውውር እንዲፋጠን ያደርጋል። እንግዲህ በተለያየ ህመም ሰዎች የደም ዝውውራቸው ስሎ ሊሆን ይችላል እና
ይሄንን ደግሞ በመመገብ ካላስተካከል ነው መድኃኒት በመውሰድ ወይም ደግሞ የተለያዩ ቪዲዮዎችን በማየት ራሳችንን ትግል ውስጥ መክተት አይኖርብንም። በተለይ ትዳር ውስጥ ደግሞ ብዙ ኃላፊነትና ብዙ ጫና ስለሚበዛብን ወደ ወሲብ የሚመሩን ነገሮች ብዙ የሉ። ያንን ደግሞ እኛ ራሳችን ባሎችም ሚስቶችም በተቻላቸው አቅም ይህንን ጥረት ማድረግ ይኖርብናል ማለት ነው። ስድስተኛው የሸንኮራ ጭማቂ ነው። አብዛኛውን ጊዜ ለጨጓራ ጥሩ ነው እየተባለ ሲወሰድ እኔም አይቻለሁኝ። ግን በብዙ ጊዜ አፍሪካ ሀገሮች ላይ ዩጋንዳ፣ ኬንያ አካባቢ ለስንፈተ ወሲብ ላለባቸው ሰዎች የባህል ሕክምና ሆኖ አገልግሎት ላይ ይውላል። ብዙዎች ለውጥ አግኝተውበታል። ደጋግመውን በመጠቀም ነው ለውጡን የሚያገኙትና ጨጓራችሁን ሲያማችሁ ብቻ ሳይሆን እንደዚሁ ሰውነታችሁን ጤናማ ለማድረግ እና የወሲብ ህይወታችሁንም የተስተካከለ ደስ የሚል በግድ የሚደረግ ሳይሆን በፍላጎትና በደስታ የሚደረግ ሲያልቅም ደግሞ በርካታ የሚያልቅ ማድረግ ይቻላል ማለት ነው። ደስተኛና በርካታ የተሞላ ህይወት እመኝላችኋለሁ። አብራችሁን ስለቆያችሁ በጣም ደስ ብሎኛል። ኮሜንት እና ሰብስክራይብ እንዳትረሱ። የዛሬን ጨረስኩ። ቻው።